በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ኃይል ተስፋዬ ነጋ የዚህ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ሰላም ቶመ ልሳን ምክትል አስተዳዳሪ እና የደብሩ የአብነት መምህር፣ ክቡር ሊቀ ኃይላት ፍሬ ሰው የዚህ ቤተክርስቲያን የስብከተ ወንጌል ኃላፊ፣ የእባቡን ራስ እንድትቀጠቅጡ ስልጣን የተሰጣችሁ የሰማይ የመንግስተ ሰማያት ቁልፍ የታደላችሁ አባቶች ካህናት፣ ወንድሞችም ዲያቆናት፣ ወጣት የሰንበት ትምህርት ቤት ዘማሪያን ዘማሪያት፣ በክብር ሽበት እግዚአብሔር ያስጌጣችሁ አረጋውያንና አረጋውያት፣ እንዲሁም የቤተ ክርስቲያኗ ፋና ወጊ የቁርጥ ልጆች ወጣቶች፣ ሴቶችም ወንዶችም በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን የከፈተ በዚህች በተቀደሰች የምሕረት አደባባዩ የሰበሰበን የቅዱሳን ሁሉ አምላካቸው በአንድነቱ ሁለትነት በሶስትነቱ አራትነት በፍቅሩ ወረት በቅድስናው ርኩሰት በባሕርዩ ሞት በመንግስቱ ሽረት በፍቅሩ ወረት የሌለበት የዘላለም ንጉሥ ለዚህ ሰዓት ስላደረሰን ስለጠራንም ስለነገረንም ስላስታወቀንም ክብር ምስጋና ለስም አጠራሩ ይሁን። በወንዶች በኩል አሜን ውድ ነው መሰለኝ። አሜን በሉ እስቲ ወንዶች። በዚህ በኩል እዚህ መሃል ላይ ያለው ወንዶች እስቲ አሜን በሉ እስቲ። የተቆጣችሁ ይመስላል። እስቲ ያኛኞች እስቲ እዚህ ሴቶች አሜን ይደረግልን ይሁንልን ነው እና አሜን ባላልን ቁጥር ነገሮች ከኛ ይለያሉ። ሰው በደከመበት ሰው የደከመበትን አይበላም። ሌላው ሊበላ አይችልም። ራሱ መድከም አለበት። አጠገብ ያለ ሰው ግዴታ የለበትም። ተገርፎ አይደለም አሜን የሚለው በግድ በቤተ ክርስቲያናችን ተለማምደነዋል። እልል በሉ በግድ፣ አጨብጭቡ በግድ፣ አሜን በሉ በግድ። መቼ እስከ መቼ? እንደዚያ መሆን የለበትም። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደ አምላክ ይክበር ይመስገን። አሜን። ሁሉ በርሱና ለርሱ ነው። እንደ እግዚአብሔር መልካም ፈቃድ በዚህ ርዕስ እንማማራለን። እስቲ በሉ ሁሉ በሉ እስቲ በርሱና ለርሱ ነው፣ ርሱ ከሁሉ በላይ ነውና ይላል። ዛሬ አንደኛው ዲያቆን ካነበበልን የቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ 14 መልእክታት አሉት። ከ14 መልእክታት አንዱ ቆላሲስ በሚባል መልእክቱ ላይ ምዕራፍ 1 ከቁጥር 12 ጀምሮ ተጽፏል። አሁን መነሻ የትምህርታችን መነሻ የምናገኘው 16 ላይ ነው። ቁጥር 16 ላይ ቆላሲስ ምዕራፍ 1 ከቁጥር 16 ላይ የትምህርቱ ዋና ዓላማ ከእግዚአብሔር ውጪ የሆነ ነገር አለመኖሩና የተፈጠሩት ሁሉ በእግዚአብሔር መሆናቸውና እንደገና ደግሞ የተፈጠሩትም ለሱና ለሱ ብቻ መሆኑን እንድናምንና እንድናውቅ እንድንረዳ ነው። እግዚአብሔር ለኔ አንደበቱን ርቱ እንዲያደርግልኝ ልቦናችንንም እንዲከፍት በተዘራው ዘር ላይ 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር ይፍቀድልን። ሐሳባችሁ በሰማይ ይሁን። ሁሉ በርሱና ለርሱ ሆነ። ቃሉን የምናገኘው እንደነገርኳችሁ እቤታችሁ በሰፊው ሂዳችሁ አንብቡ። አሁን ማስረዘምም አይቻልም፣ ራሳችሁ ቆርጣችሁታል። ለምን በደንብ አልተብራራንም ማለት አይቻልም። ስንት ደቂቃ ተብሏል? ወስናችኋል ራሳችሁ። ዛሬ ደግሞ 10ን ቆረጡት። ባለፈው 30 ነበር። 30 ናቸው። መምህር ያስባ መድኃኔዓለም ያለ ሁሉ በርሱ። ሰዓቱ በማን ነው? ሰዓቱ ለማን ነው? ታዲያ ወንጌል እንዳይሰበክ ከከለከል ነው። ምን ሰጠ ነው? የሱ ነው። እድሜያችን ራሱ ቁጠሩት። ቀው ነገር ሌላ ቦታ ስንጫወት ሰዓት አናይም።
ለቅሶ ሊደርስ የመጣው ሰውዬ ራሱ ሲጫወት መዋል ይፈልጋል። ወንጌል ሲሰበክ ግን ሰዓት ማየት ይችላል። ምን ያህል መጠናወት እንደሆነ እያያችሁ ነው። ልወቅስ ፈልጌ አይደለም። 10 ደቂቃ ይበቃል ከተባለ ይበቃል። ግን ወንጌል በምን መልኩ እንማረው? ለማብራራት 30 ደቂቃ ይበቃል አይበቃም? እንዴት ነው? ያንንስ ያህል ብቃት አለን ወይ? በጥቆማ ብቻ ትምህርት ተሰጥቶ መረዳት እንችላለን ወይ? እዚህ ውስጥ ምንም መጽሐፍ ቅዱስ አንብቦ የማያውቅ ሰው አለ። ደግሞ እዚህ ውስጥ በጣም ቆሞ ማስተማር የሚችል ብቃት ያለው ሰው አለ። ስለዚህ እዚህ ውስጥ የሚመጣው ማንኛውም ሰው ተመግቦ መሄድ አለበት እና ሁሉ በርሱ ነው፣ ያለ እርሱ የሚሆን ነገር የለም፣ ያለ እርሱ የሆነም የለም ነው የሚለን ሐዋርያው ቅዱስ ጳውሎስ። ለቆላሲስ ሰዎች ነው ይሄን መልእክት የላከው። ቆላሲስ የምትባል ከተማ አፍራጊያ ወይም አፍርጊያ በምትባል ታናሿ እስያ ውስጥ የምትገኝ ፍርጊያ ወይም አፍርጊያ የምትባል በሷ በስተደቡብ በኩል ሊኮስ በተባለ ወንዝ አካባቢ ከዳሩ ተመስርታ የምትኖር ከተማ ነበረች። ይቺ ከተማ ከምዕራብ ወደ ምስራቅ ለሚሄደው ለንግዱ ዓለም በጣም አይን የሆነችና ተፈላጊ የሆነች ዋና ቦታ ስለነበረች ለንግድ ተነሳ ሀገሪቱም በጣም የበለጸገችው በፀጉር ድርጅት በጣም የተስፋፋች ነበረች። ንግድ በጣም የሚጧጧፍባት ከተማ ነበረች። ይችን ከተማ መጀመሪያ ገብቶ ያስተማራት ኤጳፍራስ የተባለ የሐዋርያው የቅዱስ ጳውሎስ ደቀ መዝሙር ነው። መጀመሪያ ገብቶ አስተምሯታል። የነ ፊልሞና ደግሞ የትውልድ ቦታ ናት። የፊልሞና ማለት የሐዋርያው የቅዱስ ጳውሎስ ደቀ መዝሙር ነው። እንደገና መልእክትም ጽፎልናል ወደ ፊልሞና ይላል ሐዋርያው ቅዱስ ጳውሎስ ወደ ፊልሞና ወደ ጢሞቴዎስ እያለ ፊልሞና አንድ ደቀ መዝሙር ነው፣ የሐዋርያው የቅዱስ ጳውሎስ ደቀ መዝሙር ነው እና ፊልሞና የተወለደባት ሀገር ናት። እና ሐዋርያው ቅዱስ ጳውሎስ መጀመሪያ በሮሜ ከተማ የመጀመሪያው እስር በታሰረ ጊዜ የታሰረው ሰርቆ ቀጥፎ አይደለም፣ የታሰረው ወንጌል አታስተምርም ተብሎ ነው። ሮማውያን በዚያ ዘመን ታላቋ ዓለምን የምትቆጣጠረው ሮም ነበረችና የሮማውያን ባለስልጣናት ራሳቸው እስከሚመለኩ ደርሰው ስለነበር ከነሱ በላይ የሆነና ሞቶ ተነስቷል የሚባል ንጉሠ ነገሥት ተብሎ የሚጠራ ስም መስማት አይፈልጉም ነበር። በየደጃቸው የራሳቸውን ጣዖት አቁመው ያሰግዱ ነበር እና በዚያ ዘመን ቅዱስ ጳውሎስ ኢየሱስ ክርስቶስ የዓለም ንጉሥ ነው፣ መድኃኒት ነው እያለ ሲያስተምር ከኛ በላይ ምን ንጉሥ አሉና አሰሩት። በታሰረ ጊዜ ፊልሞናና ሌሎችም ጓደኞቹ የሐዋርያው ቅዱስ ጳውሎስ ደቀ መዛሙርት የነበሩት ሊጠይቁት መጡ። ከቆላሲስ ተነስተው መጡ። ሲመጡ በዚያ ዘመን ቢጽ ሐሳውያን የሚባሉ ሰዎች ነበሩ። ቢጽ ሐሳውያን ፍልስፍናን በሚገባ የሚያስተምሩ፣ ፍልስፍናን እንደ ሃይማኖት የሚመለከቱ ሰው አሉ በእውቀት እንጂ በእምነት አይጸድቅም ብለው የሚያስቡ እነዚህ ነበሩ። እነዚህ ሰዎች ከተማዋን ተቆጣጥረዋታል። የሐዋርያው የቅዱስ ጳውሎስ መታሰር ለቢጽ ሐሳውያን ተችቷቸዋል። በዚያ ዘመን ግኖስቲኮች የሚባሉና ቢጽ ሐሳውያን የሚባሉ በጣም ለወንጌል እንቅፋት የሆኑ ሰዎች ነበሩ። ለወንጌል እንቅፋት ለምሳሌ የማቴዎስ ወንጌል ተብሎ ተጽፎ ከሆነ የማቴዎስ ወንጌል ብለው በራሳቸው ይጽፉ ነበር፣ አስመስለው ማለት ነው። ውጊያው አሁን አይደለም። ቤተክርስቲያን የምትዋጋው አሁን ብቻ እንዳይመስላችሁ። ቤተክርስቲያን ውጊያው እስካሁንም ከቀድሞም ነበረ፣ ቀድሞ ጀምሮ ነው። ያንን አጣርተው ነው ቆጥረው አንጠርጥረው 81 መጽሐፍ ብለው አባቶቻችን አስረክበው እየሰጡን፣ ያን ሁሉ ተቋቁመው ነው። በሉቃስ ስም የተጻፈ አለ፣ በጴጥሮስ ስም የተጻፈ አለ፣ የጴጥሮስ ወንጌል የሚል ማለት ነው። ለምን ሲባል አሁን ባለፈው የተወገዘ አንድ ገድል አለ። ገድል ታስታውሳላችሁ? ሰምታችኋል? የማን ገድል ነበር?
መጥምቀ መለኮት ቅዱስ ዮሐንስ ገድል ተወግዟል። ለምን ይመስላችኋል? የተወገዘው በማስመሰል የተጻፈው ነው እንጂ ዋናው አይደለም። ትንሽ አጨብጭበዋል። ኦርቶዶክስ እንደዚህ ከሆነችማ እኛ ምን እንመለሳለን ያሉ መናፍቃን ድምጻቸውን ሲያሰሙ ሰምቻለሁ። ለምን አጠቃላይ ገድል የተወገዘ መስሏቸዋል እነሱ። የቅዱስ ዮሐንስ ገድል አይደለም። የቅዱስ ዮሐንስ ገድል እንደው በታሪክ ደረጃ መምህር ማነው ሊቀ ካህናት ፍሬ ሰው ባለፈው ሲናገሩ ሰምቻ 1500 ዓመት ያስቆጠረ የዮሐንስ ገድል አለ። እሱ አይደለም የተወገዘው። እሱ አይደለም እንዲጣል የተደረገው። እሱ አይደለም እንዲቃጠል የተደረገው። በቀን 2500 ብር እየተከፈለው የዮሐንስን ገድል እንድንጥል የዮሐንስን ገድል እያስመሰለ ልክ ከክርስቶስ ከፍ አድርጎ ማለት ወንጌልን ዝቅ ገድላቱን ከፍ ያደረገ አስመስሎ እንዲጽፍ ነው የተደረገው። ተመልከቱ። ያ ነው የተወገዘው። ያ ብር እየተቀበለ ኦርቶዶክስ መጻሕፍት በኦርቶዶክስ ውስጥ ቤተክርስቲያን ያሉትን መጻሕፍት አጠቃላይ ዋጋ እንዲያጡ ብር ተከፍሎት ይጽፍ የነበረ ሰው እሱ ጽፎ ያስረከበው መጽሐፍ ነው የተወገዘው እንጂ ዋናው የቅዱስ ዮሐንስ አባቶቻችን ቅዱሳን አይተውት ተረድተውት ጽፈውት ከእግዚአብሔር ጋር ተነጋግረው ያደረጉት የጻፉት መጻሕፍት አይደለም ለማለት ፈልጌ ነው። ልክ በዚያ ዘመንም ይሄ ነበር። በዚያ ዘመንም እና በዚህ ጊዜ ቅዱስ ጳውሎስ ስለታሰረ እነ ፊልሞና ሊጠይቁ ሲመጡ የቆላሲስ ሁኔታ አስጊ ነበረ። ቢጻሳውያን ገብተው አጠቃላይ ፍልስፍናን ለህዝቡ ከክርስትና ጋር ክርስትናው እየረሳ ፍልስፍናውን ብቻ እንዲይዝ ክርስትና ምንም ዋጋ እንደሌለው እያስተምሩ ስለነበር እና በዚያን ሰዓት ቅዱስ ጳውሎስ ከእስር ቤት ሆኖ የጻፈው መልእክት ነው። ሰዎች የጌታ ወንጌል አይታሰርም ይላል ቅዱስ ጳውሎስ። ምዕመናን እኔ እታሰራለሁ አለ። የጌታ ወንጌል ግን ምን አይልም? አይታሰርም። ተመልከቱ። ቅዱስ ጳውሎስ እስር ቤት ነው ያለው። ነገር ግን እስር ቤት በማይመች ሁኔታ ብዕር በሚመች ሁኔታ ሳይቀርብለት ይህንን መልእክት ጽፎ ላከ። ወደየት? ወደ ቆላሲስ ሰዎች። ቲኪቆስ የተባለ ሰው ሊጠይቀው ሲመጣ ወደ ቆላሲስ ላከው። ይሄ የሚያሳየው ምንድነው? እዚህ ላይ የምንረዳው አንደኛ ስለ ማህበራዊ ኑሮ ጽፎላቸዋል። ሁለተኛ ስለ እግዚአብሔር ማንነትና ስለ ኢየሱስ ክርስቶስ አዳኝነት ጽፏል። ኢየሱስ የዓለም ፈጣሪ፣ ዓለምን ያስገኘ፣ ዓለምን የፈጠረ፣ ዓለምን የሚገዛ፣ ዓለምን የሚያስተዳድር፣ ተሰቅሎ ያዳነን፣ የሞተ፣ የታመመ፣ የተነሳ፣ ያረገ አምላክ እንደሆነ በአብ ቀኝ አሁንም እንዳለ ይሄንን በሚገባ አድርጎ አስረዳ። ይሄን ነው ሁሉ በእርሱ ሆነ። እንዲህ ይላል ከላይ 16 ላይ ጀምራችሁ ስታነቡ ምን ይላል? እርሱ የማይታይ አምላክ ምሳሌ ነው ይላል። እስቲ በሉ ሁላችሁ የማይታይ ምን አምላክ? የማይታየው አምላክ ማን ነው? እግዚአብሔር አብ ነው። እግዚአብሔር ወልድን አይተነዋል። በቅዳሴ ማርያም ላይ ሰምታችሁታል። እኛ ግን አየነው፣ በላነው፣ ዳሰስነው ተብሏል። በዚህ ምድር ላይ ተገልጦ ታይቷል። ስጋ አጥሶ በክበበ ሰብ በአጭር ቁመት በጠባብ ደረት ክርስቶስ ታይቷል። የማይታየው ማን ነው? ኢየሱስ ክርስቶስ አብን አሳየንና ይበቃናል ሲለው ፊልጶስ በዮሐንስ ወንጌል ምዕራፍ 4 ላይ ምን አለ? እኔን ያየ ማንን አየ? መልሱልኝ በሞቴ። ማንን አየ? አብን አየ አለ። ለምን? መልካቸው ይመሳሰላል። አንድ ነው። በመልክ አንድ ናቸው ማለት አይደለም፣ ግን ይመሳሰላሉ። ምሳሌው የማይታየው አምላክ። ምክንያቱም የምናምነው እኛ በአካል በስም በግብር ሶስት በመለኮት አንድ ብለን ነው የምናምነው። ስንት እግዚአብሔር አለን? አንድ እግዚአብሔር ነው ያለን። በአካል ስንል አካል ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። በመልክ ሶስት ናቸው። በገጽ ሶስት ናቸው። በመለኮት በአገዛዝ በስልጣን ግን አንድ ነው። አንድ እግዚአብሔር ነው። ስለዚህ በአካል ሶስት ስለሆነ ነው በተለየ አካሉ ወልድ ከድንግል ማርያም የተወለደው። ስለዚህ ከድንግል ማርያም በበረት ሲወለድ አየነው። ሲያለቅስ በበረት ሰማነው። በዮርዳኖስ ሲጠመቅ አየነው። እነሆ 3 ዓመት ዙሮ ሲያስተምር አየነው። አሁንም በቀራንዮ አደባባይ ክፉ ሰዎች አይሁድ
በመስቀል ሲገድሉት አየነው። ስጋውንም ቆርሶ ደሙንም አፍስሶ እንካች ብሎ ሲሰጠን አየነው። ወልድን አይተነዋል። የማይታየው አምላክ የአብ ምኑ ነው አለ? ምሳሌው ነው፣ መልኩ። ምን አለ ከዛ በኋላ? የምታየውንም የማይታየውንም ዙፋናትም ቢሆኑ ጌትነት፣ ስልጣናት፣ አለቅነትም ቢሆኑ ሁሉ በሰማይም በምድርም ያለው ሁሉ በርሱ እና ለርሱ ሆነ። እርሱ ከሁሉ በላይ ነውና። ከምን በላይ ነው? አያችሁ፣ ስልጣናትም ቢሆኗል። የማይታየውንም የፈጠረ ክርስቶስ ነው። የሚታየውንም የፈጠረ ክርስቶስ ነው። የማይታየው አምላክ ምሳሌ ሆኗል። ስልጣናትም የፈጠረ እሱ ያልፈጠረው ስልጣን የለም። እሱ ያልፈጠረው ጌትነት የለም። እሱ ያላዘጋጀው ሀብት የለም። እሱ ያላዘጋጀው ሞገስ፣ ጸጋ የለም። ሁሉ በሰማይም በምድርም በርሱ ለርሱ ተፈጥረዋል። በማን? አዎ የዮሐንስ ወንጌል ምዕራፍ 1 ስትሄዱ ምን ይላል? ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም አለ። ሁሉ በማን ሆነ? በክርስቶስ በሉኝ። ሁሉ በማን ሆነ? በኢየሱስ ክርስቶስ ሆነ ማለት። ሁሉ በርሱ ነው። ሰማይም የተፈጠረው በርሱ ነው። ምድርም የተፈጠረው በርሱ ነው። ለምን? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ነው ያ ቃልም ስጋ ሆነ ይላል ከታች። ግን ሁሉ በርሱ ሆነ ነው የሚለን። በቃል በማን? በቃል እግዚአብሔር አብ ሲፈጥር ይህን ዓለም በሶስት ነገር ነው የፈጠረው። ባለፈውም ተነጋግረናል። በሐሳብ ፈጥሯል። ዝም በማለት 7 ስነ ፍጥረትን ፈጥሯል። ስንት ስነ ፍጥረት? 7 እሁድ የተፈጠሩ 7 ስነ ፍጥረት 8 ስነ ፍጥረት ተፈጥረዋል። ከ8ቱ 7ቱን በአርምሞ ብቻ ፈጥሯል። ለምን? ዝም ሲልም መስራት የሚችል አባት እንዳለን እንመካለን። ክብር ምስጋና ለስም አጠራሩ ይሁንና፣ አዎ ዝም ሲልም እየሰራ ነው፣ ባይመልስም እየሰራ ነው። ምእመናን ጸሎታችሁ ድንገት መልስ አጥቶ ድምፅ አጥቶ ሊሆን ይችላል። ኮቴ ላትሰሙ ትችላላችሁ። ነገር ግን ዝም ሲልም መልስ አለውና ጠብቁት። እየፈጠረ ነው እሱ ዝም ሲል። ከዚያ በቃሉ ተናገረ፣ ብርሃን ይሁን አለ። በቃሉ ፈጠረ። በምኑ ፈጠረ? በቃሉ ፈጠረ። ከዚያ በኋላ መጨረሻ ላይ ደግሞ በተግባር አድርጓል። ሰውንም ከአፈር አበጀው። የእጁ ስራ ነው። ወግብረ ደዊከ ኢትታየ፣ እነሆ የእጅ ስራዎች ነን እና ቸል አትበለን ይላል ነቢየ እግዚአብሔር ዳዊት። ሁሉ በርሱ ለርሱ ሆነ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ነው። ይህ ለምን? እርሱ እግዚአብሔር ስለሆነ ማለት ነው። አሁን ሐዋርያው ቅዱስ ጳውሎስ የላከው መልእክት ለምን ነው ብትሉ ሌላ ትምህርት ያስተምሩ ስለነበረ፣ የእግዚአብሔርን ማንነት የረሳ ትምህርት ፍልስፍና ብቻ ያስተምሩ ስለነበረ ያንን ፍልስፍናቸውን ከንቱ ለማድረግ ሁሉ በርሱ ብቻ የተዘጋጀና ለርሱ እንደሆነ ለማስረዳት ሞክሯል። እና ሁሉ በርሱ ነው የሆነው። የተሰራው ዓለም የተሰራው በክርስቶስ ነው፣ በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው የተዘጋጀውም፣ በእግዚአብሔር ቃል ነው። የተዘጋጁትም ለርሱና ለርሱ ናቸው። እኛ ለማን ናቸው ምእመናን? ለርሱ ነን። ሰማያት ለማን ናቸው? ለርሱ ናቸው። የርሱ ናቸው። ሁሉ የሱ ናቸው። ለሱ ይሆናሉ ሁሉም። ታስታውሳላችሁ? ትናንትና ተምራችኋል ብዬ ነው ዝም ያልኩት። የሄዳር ሚካኤል ትናንት አክብረናል አይደለም? ባህር እንኳን ከፍታ የዋጠችው የሱ ሆና እኮ ነው። የሱን ክብር የገፉትን፣ የሱን ሕዝብ ያደቀቁትን፣ ሰውን ባሪያ አድርጎ ማኖር የሚመቻቸውን ፈርዖንን ከነሰራዊቱ ከቤተ መንግስቱ ጠራርጎ አውጥቶ ቀይ ባህር የከተተው ምድሪቱም ስትጣላ እንደዚህ ነው። አንዳንዴ ጥጋብ ራሱ ምድሪቱ ራሱ የሱ ስለሆነች አንዳንድ ጊዜ ምድሪቱ በረዶ ግለት ትሆናለች፣ እንዳታበቅል ትሆናለች። አታብቂ ካላት አታበቅልም፣ አብቂ ካላት ታበቅላለች። በዚህ ህይወት ነው የምትመራው ምድር። የዛሬው ወንጌል የሚያስተምረን ይሄን ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ላይ ምን ይላል? አባቴ እስካሁን ይሰራል ይላል። አባቴ ምን ይላል? እኔም እሰራለሁ
ማለት ነው። አባቴ ይህን ያለበት ምክንያት አለው። የዮሐንስ ወንጌል ከኋላ ምዕራፍ 5 ከቁጥር 1 ጀምራችሁ ታነቡ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ ሰው ነው ታሪኩ። እና ቅዳሜ ቅዳሜ ፈውስ የሚሰጥባት አንድ ሰው ብቻ የሚፈወስባት የጸበል ቦታ ነበረች በብሉይ ኪዳን። መቼ አልኳችሁ? ቅዳሜ ቅዳሜ ሰው ይወስድና አልጋ ይዘረጋል በጸበሉ ቦታ። ቤት ይዘው አይደለም የሚቀመጡት፣ እዚሁ ነው። ለምን? ውሃው ይንቀሳቀሳል። ፈውስ የሚሰጥበት ጊዜ ውሃውን መልአከ እግዚአብሔር ይመጣና ይባርከዋል። ያኔ ውሃው በኃይለኛው ይንቀሳቀሳል። ያኔ ቀድሞ የገባ ሰው ከአለበት ደዌ ይፈወሳል። ይሄ በብሉይ ኪዳን ይሰራ የነበረ ስራ ነው። አሁን ኢየሱስ ክርስቶስ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተያዘውን ሰውዬ ሄዶ ያገኘው ከዚህ ቦታ ነው፣ የጸበል ቦታ ላይ ነው። በጸበል ቦታ ብዙ ዓመት ሆኖታል። ለምን? ወዳጄ መዳን ትወዳለህ ሲለው ምንድን ነው ያለው? ሰው የለኝም ማለት ምን ስቶ ጸበሉ የሚጨምረው ሲንቀሳቀስ ዝም ብሎ የተጨመረ ሰው አይደለም። ሲንቀሳቀስ ከእንቅልፍም ከድካምም ከምንም ትጉም ሆኖ ያስፈልጋል። ሲንቀሳቀስ ቶሎ ዞሎ መግባት አለበት። ስለዚህ አለ አልጋህን ተሸክመውና ሂድ አለው። ክብር ምስጋና ለአምላካችን ይሁን። መፈወስም ኃጢአት ነበረ በአይሁድ ዘንድ። ክፉ ሰዎች ምንም አይጥማቸውም። በእውነት እነዚህ ክፉ ናቸው። የሰውየው መዳን ሳይሆን ያስጨነቃቸው ማን ነው የፈወሰው ነው። የሰውየው ምህረት ማገኝ ሳይሆን ይሄ ሰውዬ ይሄን ከፈወሰ ህዝቡ ይከተለዋል በማለት በጣም ተጨነቁ። እና ሰውየውም አትናገር ተብሎ ነበረ። ሄዶ ምን አለ? ፈውሶኛል አለና ተናገረ። ከዛ በኋላ ሊገሉት ይፈልጉ ነበር ይላል። ምንም አላደረገም ክርስቶስ። ምእመናን 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተያዘ ሰውን አልጋህን ተሸከምና ሂድ ነው ያለው እንጂ ሌላ በደል የለበትም። ግን ሊገሉት ይፈልጉ ነበር። በዚህ ጊዜ ምን አላቸው? አባቴ እስካሁን ይሰራል፣ እኔም እሰራለሁ። አባቴ ቅዳሜ ቅዳሜ ጸበሉን እያንቀሳቀሰ እንደሚፈውስ በቅዳሜ ቀን እኔም በቅዳሜ ቀን አልጋህን ተሸክመ ሂድ ብየዋለሁ። ክብር ምስጋና ለስም አጠራሩ ይሁን። ኧረ እባካችሁ አልጋችን ተሸክመን እንድንሄድ ይርዳን እግዚአብሔር። አባቴ ይሰራል። ደግሞ ሌላው እኔ አባቴ ጋር እሰራለሁ። አባቴ ይሰራል፣ እኔም እሰራለሁ። እኔ ከአባቴ ተለይቼ አልሰራም። አባቴም እኔ ተለይቶ የሰራባት ጊዜ የለም። ሁሉ በእርሱ ሆነ ብለናል አይደለም? አዎ ሁሉ በእርሱ ሆነ። በእግዚአብሔር ቃልነት ዓለም ተፈጥሯል። አብ በልብነት፣ ወልድ በቃልነት፣ መንፈስ ቅዱስ በሕይወትነት ዓለምን ሕይወትና ድምፅ ሐሳብ ሁሉ የለገሰው እግዚአብሔር በዚህ ሂደት ነው። ስለዚህ አባቴ ቀድሞ እንደሰራ አብሬ እኔ የነበርኩ ሰርቻለሁ። አሁንም እኔ ከኔ አንዳች ነገር ብቻዬን የማደርገው እኔ አለ አብ ያሳየኝን አደርጋለሁ ነው ያለ። ማን ያሳየኝን? ለምን እነሱ ሩቅ ብስ ያደርገው ነው የሚያዩት። ሁሉ ጊዜ የዮሴፍ ልጅ ተሰናከሉበት ይላል። ምዕራፍ 13 ከቁጥር 56 ላይ አንበቡ። ተሰናከሉበት ይላል። ሲፈውስም ይሰናከሉበታል። ሲፈውስም ይሰናከሉበታል። ተሰናከል ያለው እና እነሱ ምህረት የላቸው። ሁሉ በእርሱ ነው የሆነው እና ይሄ ነው ይሰራል። አባቴ ይሰራል አለ። ሰውን ለማዳን አባቴ ይሰራል። ለምን? ጸበሉን ያንቀሳቀሳል ቅዳሜ ቀን። እኔ ደግሞ ሰውን ለማዳን ቅዳሜ ቀን አልጋህን ተሸክመ ሂድ ብየዋለሁ። ይህ ኃጢአት አይሆንብኝም። የትኛው ነው? ይሄ ነው። በግብፅ ሀገርም ትናንት የተሰራው ታሪክ ይሄ ነው። ታሪኩ ይሄ ነው። አባቱ ይሰራ ነበረ። መቼ? ባህርን ከፍሎ አሻገራቸው። ባህር ገብረ አረፍተ ባህረ ግርምተ የምታስፈራውን መርሆውን በአልተ በደመና ወኩሉ ሊተ በብርሃነ እሳት ቀን በደመና አምድ ሌሊት በብርሃን አምድ ይመራቸው ነበር።
አረፍት በይም ወአረፍት በጽግም ባህሩንም እንደ ግድግዳ ቆመ። ይሄ እግዚአብሔር አብ ይሄን አድርጓል። አባቴ ይሰራል ማለት ይሄን ነው። ሰራ። ባህርን ቁም ሲለው ባህር ይቆማል። ለምን? ለርሱ ነው የተፈጠረው። የሱን ድምጽ ይሰማላ። የማይሰማ የሰው ልጅ ብቻ ነው። አስቸጋሪ የሰው ልጅ ብቻ ነው። የማይታዘዝ የሰው ልጅ ብቻ ነው። እዩ ፍጥረታትን እዩ። አሁንም ራሱ ሌሊት ወጥተው ቀን ጉድጓዳቸው የሚሉ አራዊት ታዘዘው ይኖራሉ። ቃል ኪዳናቸውን አላፈረሱም። የሰው ልጅ ነው ሌሊት ሲንዘላዘል የሚገኘው። ከጉድጓዳቸው አይወጡም። ከተወሰነላቸው አይወጡም። ባህር እስካሁን ድረስ በተወሰነላት ስትሄድ ነው የቆየችው። አሁን ግን እግዚአብሔር ተናገረ። ተከፈይ አላት፣ ተከፈለች። እግዚአብሔር እየሰራ ነው። በቀኝ እንደ ግድግዳ ቆመ፣ በግራ እንደ ግድግዳ ቆመ። የሚያስደንቀው ነገር ማን ደፍሮ ይሻገር? እስራኤል እንደዚህ አስቸጋሪ ነበሩ። ማን ደፍሮ ይሻገር? ማን ይግባ? 12 ነገድ ናቸው። በነገድ 12 ናቸው። የአንዱ ነገድ ይገባል ይከተላል። ሌላው እንዲህ እያለ ነው የሚኖረው። የሮቤል ነገድ፣ የሌዊ ነገድ፣ የይሁዳ ነገድ፣ የኢፍታሌም ነገድ፣ የዛብሎን ነገድ፣ የዮሴፍ ነገድ፣ የብንያም ነገድ እየተባለ በተራ ነበር የሚገባው። አሁን ግን ሁሉም እንዲህ ይሄ የተከመረ ውሃ ቢፈስብን ሳሉ መጨረሻ ላይ የብንያም ነገድ እየዘመረ ገባ። ተመልከቱ፣ እየዘመረ ገባ። ከዛ በኋላ ሁሉም ነገር ተሻገሩ። ሁሉም እነሱ ካለፉ በኋላ ፈርዖን እየተከለፈለፈ መጣ ከነሰራዊቱ። ደግሞ የሚመግባቸው በጣም የሚያማክራቸው ኢያንበሬስ የሚባሉ ጠንቋዮች ነበሩ። የእግዚአብሔርን ሕልውና የሚገዳደሩ፣ የእግዚአብሔርን ማዳን የሚገዳደሩ፣ ከእግዚአብሔር ጋር ጦርነት እንዲጀምር አይዞህ የሚሉት። በዚህ ጊዜ እንመልሳቸዋለን አሉና አነሳሱት። ተነሳ። አንድ እንኳን አልቀረም። ሁሉም ወረዱ ገቡ። ልክ መጀመሪያ ሙሴ በትርህን አምጣት ባህሩን ምተው ከሁለት ይከፈላል ነው ያለው እግዚአብሔር። ተከፈለ እንደተባለው። መጨረሻ ላይ ግን ፈርዖን ከነሰራዊቱ ሲመጣ በፈረሱ እየዘለለ ሲመጣ ፈረሰኛውም ጠንቋዩም ሁሉም መጥተው እስራኤል በተሻገሩበት መንገድ ገብተው እንሻገራለን ሲሉ እግዚአብሔር አምላክ ተናገረ። ምን አለ? ሙሴ በትርህን አምጣው ባህሩን ምታ፣ አዎ በላያቸው ላይ ውሃው ይፈሳል አለ እግዚአብሔር። ያኔ የሙሴ በትር ምዕመናን ልብ አድርጉ፣ የሙሴ በትር ባህር ከፍላለች። የሙሴ በትር ደግሞ ባህር ደግሞ እንደነበር አድርጋለች። በእግዚአብሔር ቃል እግዚአብሔር ይሰራል። በመስራቱ በጣም ድንቅ አምላክ ነው። ሁሉ በርሱ ነው። በትሩም የሱ ነው፣ መስቀሉም የሱ ነው እና ባህሩን ሲመተው በላያቸው ላይ ውሃው ፈሰሰ፣ በላያቸው ላይ ወረደ፣ ሰጠሙ፣ ስም አጠራራቸው ጠፋ። ለዚህ ነው ዘጸአት ምዕራፍ 15 ከቁጥር 5 ላይ ከቁጥር 3 ላይ ምን ይላል? እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። ክብር ምስጋና ለስም አጠራሩ ይሁን። እስቲ በሉ እግዚአብሔር በሉ እስቲ። ተዋጊ ነው ስሙም እግዚአብሔር ነው። አዎ እንደዚህ ነው። ሳይዋጉ ምንም ሳያደርጉ በአንዲት በትር ብቻ ባህር ይከፍላል። በአንዲት በትር ብቻ ባህር ጠላት በባህር ውስጥ ያሰጥማል። ይህን ያደረገ ማን ነው? እግዚአብሔር። እግዚአብሔር ያን የሚሰራል። አሁንም ደግሞ እኔ እሰራለሁ አለ። ምንድነው የሚሰራው? አሁን ኢየሱስ ክርስቶስ የሚሰራው የተለየ ነው፣ ሌላ ነው። እንደዛ አይደለም። ያ የቀይ ባህርን አይደለም የሚከፍለው ኢየሱስ ክርስቶስ። አሁን የሚከፍለው ሲኦልን ነው። ክብር ምስጋና ለስም አጠራሩ ይሁንና ያኔ እንደ ሙሴ በትር አይዘረጋም። አሁን እጆቹ ናቸው የሚዘረጉት። ያኔ እንደ ሙሴ በትር ወደ ታች ወደ ምድር ወደ ላይ የምትጣል መሬት ማን ነው? በትር አይደለም ያለው፣ የተቀደሰ በደሙ የተቀደሰ መስቀል ነው። በመስቀሉ ባህረ እሳትን የከፈለ መድኃኔዓለም ኢየሱስ ክርስቶስ ማንም አይደለም። ሙሴ በትር ዘርግቷል፣ መድኃኔዓለም ደግሞ እጅ ዘርግቷል። መስቀል ላይ ተሰቀለ። የዕዳ ደብዳቤያችን በመስቀሉ ቀደደ። ሞትን በሞቱ ዋጠ፣ ድል አደረገ። ሲኦልን ባህርን ከፈለ። ሙሴ በከፈለው ባህር ግብፃውያን ሲሰጥሙ፣ እስራኤላውያን ሲሻገሩ፣ አሁንም ኢየሱስ ክርስቶስ በከፈለው በሲኦል ውስጥ
ነፍሳት ሁሉ ነፃ ወጥተዋል። አጋንንት ግን በዚያው ቀርተዋል። ክብር ምስጋና ለስም አጠራሩ ይሁን። ሁሉ በርሱ ነው። የዳነው በርሱ ነው። የምንኖረው በርሱ ነው። ሕይወት ያገኘነው በርሱ ነው። የምንኖረውም ለርሱ ነው። ለርሱ እንድንኖር የሰራዊት ጌታ እግዚአብሔር አምላክ ይፍቀድልን። ለራሳችን እንዳንኖር እንጠንቀቅ። ለራስ መኖር አይቻልም። ሰው ለራሱ መኖር ከጀመረ እርሱ ራሱን እየገደለ ነው። ምእመናን እኛ የማን ዕቃዎች ነን? እስቲ እንደው ሲፈጠር ጸጉር እዚች ጋር ጸጉሬን አስተካክል ያለ ሰው ከዚህ ውስጥ ካለ ከእጅ እንደዚህ አድርግልኝ ወይም ፊቴን ይሄንን አስተካክለው ብሎ የመጣ ሰው የለም። ሁሉም ሲመጣ ይሄን ዓለም እያለቀሰ ነው ያየው። የሚያውቀው ነገር አልነበረም። ስለዚህ የመጣ ነው ከሱ ነው፣ የምንኖረው በርሱ ነው። እኛም ለሱ ነን። ለሱ ሆነን ንስሐ ገብተን ሥጋ ወልደ እግዚአብሔርን በልተን ደሙን ጠጥተን እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ያብዛልን። እኛም በሰማነው ቃል እንድንጠቀም እግዚአብሔር አእምሮውን ልቦውን ያሳድርብን። የሚቀጥለው ዓርብ